አይበለውና ልጅሽ ከሶፋ ወይም ከአልጋ ላይ ወድቆ ጭንቅላቱ ቢመታ መቼ ነው ወደ ሆስፒታል መውሰድ ያለብሽ? ሰላም ጤና ይስጥልን። ዶክተር ሊንሲ ሸለመ የህፃናት ስፔሻሊስት ከዌልስፕሪንግ መልቲ ስፔሻሊቲ ሴንተር። የህፃናትን ጭንቅላት ሊጎዳ የሚችል ከፍታ ከ60 ሴንቲሜትር እስከ 1 ሜትር ካለ ከፍታ ላይ ከወደቁ ነው። በመሆኑም አንድ ህፃን ከ60 ሴንቲሜትር እስከ 1 ሜትር ካለ ከፍታ ላይ ከወደቀ አንዲት እናት ወይም አሳዳጊ ሊከታተላቸው የሚገቡ ምልክቶች አሉ። ከነዚህም ውስጥ አንደኛ ራስን መሳት ሲሆን፣ ሁለተኛ የማያቋርጥ ማስመለስ፣ ይህም ማለት ጉዳቱ ከደረሰ በኋላ ከአንድ ጊዜ በላይ ማስመለስ ካለ፣ ሶስተኛ መደካከም ወይም መንቃት አለመቻል፣ አራተኛ ደም በአፍንጫ በአፍ ወይም ደግሞ በጆሮ መታየት፣ አምስተኛ ማባበል የማንችለው የማያቋርጥ ለቅሶ፣ ስድስተኛ የሰውነት መንቀጥቀጥ ወይም ደግሞ የሰውነት መወጠር፣ ሰባተኛ እጅና እግራቸውን በአግባቡ ማንቀሳቀስ አለመቻል። እነዚህ ምልክቶች ሲታዩ የአንጎል ወይም የራስ ቅል መጎዳትን ስለሚያሳዩ በአካባቢው ወዳለ የሕክምና ተቋም በአስቸኳይ ይሂዱ።